ባቀረቡት የመክፈቻ ንግግር ላይ ለምናቀርበው ጥያቄ መልስና ማብራሪያ ለመስጠት ክቡር ጠቅላይ ሚኒስትር በመካከላችን ስለተገኙ አመሰግናለሁ። ክቡር ፕሬዝዳንታችን ባደረጉት ንግግር ላይ ባለፈው ስርዓት የነበረው የትምህርት አሰጣጥ ከፍተኛ የሆነ የጥራት ችግር የነበረበት መሆኑን ታምኖ መንግስት ከቅድመ መደበኛ እስከ ከፍተኛ የትምህርት ተቋማት ያጋጠመውን የትምህርት ጥራት ስብራት ችግር የትምህርትና ስልጠና ፖሊሲ ቀርጸው የትምህርት ጥራትን ለማስጠበቅ ችግሩን በዘላቂነት ለመፍታት እየሰራ ይገኛል። ክቡር ጠቅላይ ሚኒስትር፣ ምንም እንኳን ከታች ጀምሮ የሚታየውን የትምህርት ጥራት ችግር ለመፍታት ጊዜ የሚጠይቅ ቢሆንም ከአጭር ጊዜ አኳያ በተለይ የተማሪዎችን የመውደቅ ምጣኔ ለማሻሻል የሚያስችል ምን አይነት አሰራርና ስልት እንደተቀመጠ ተጨማሪ ማብራሪያ ቢሰጥበት። በተጨማሪም የትምህርት ጥራትን ለማሻሻል የመምህራንን ብቃትና ተነሳሽነት መጨመር አይነተኛ መፍትሄ በመሆኑ በተሟላ መንገድ መምህራንን ለማሰልጠንና የመምህራንን መሰረታዊ ጥያቄዎች ምላሽ ለመስጠት እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ቶፊቅ አብዱላሂ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም 26 2018 ክቡር ፕሬዝዳንት ታዬ አጽቀሥላሴ ለሁለቱም ምክር ቤቶች የመክፈቻ ጉባኤ ባቀረቡት ንግግር ዙሪያ ለምናቀርባቸው ጥያቄዎችና አስተያየቶች በመገኘቱ ልባዊ ምስጋናዬን አቀርባለሁ። ጥያቄን በሚከተለው መልክ አቀርባለሁ። በአሁኑ ጊዜ የሀገራችን የጂኦ ስትራቴጂ ቁመና ሙሉ በሙሉ ተቀይሯል። ከኩስመናም ወደ ተለወጠ ቁመና ተሸጋግሯል። ይቅርታ የለሽ በሆነው ታሪካዊ ስህተት የባህር በራችንን አጥተናል። የባህር በር ለኢትዮጵያ የህልውና የእድገትና የብልጽግና ጥያቄ ነው። የባህር በር ጥያቄያችንን በእርስዎ በጠቅላይ ሚኒስትራችን በሰላምና በሰላም መንገድ ብቻና በሰጥቶ መቀበል መርህ ላይ የተመሰረተ እንደሆነ በተደጋጋሚ ተገልጿል። በተደጋጋሚ በመገለጹና የባህር በር የማግኘት ታሪካዊና ተፈጥሯዊ መብታችንን ከፍ አድርገን እንደ ሀገር በማንሳታችን ምክንያት ፍትሐዊ ጥያቄያችንን በጎረቤት ሀገራት በዓለምም ወዳጅ ሀገራትና መሪዎች ዘንድ ቅቡልነት ማግኘቱ ትልቅ ስኬት እንደሆነ በክቡር ፕሬዝዳንት ታዬ አጽቀሥላሴ የመስከረሙ ንግግር ተመላክቷል። ክቡር ጠቅላይ ሚኒስትር፣ የኢትዮጵያ የባህር በር ፍላጎት ከጎረቤታችን ኤርትራ ጋር ባለው ግንኙነት አውደ ውስጥ እንዴት ይታያል? የሻዕቢያ ቡድን የኢትዮጵያን ፍትሐዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርተዋል። በሀገራችንም ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያየ አፍራሽ ሙከራዎችን እያደረገ ይገኛል። በመሆኑም ከዚህ የሀገር ሉዓላዊነት ከሚጥስ የሽብር ድርጊት እንዲታቀቡ ይህ የሻዕቢያ ጸረ ሰላም ኃይል እኩይ ተግባርና ድርጊት በቀጠናው ሰላምና ደህንነት ላይ የደቀነውን አደጋ የአፍሪካ ወንድሞችና የዓለም አቀፍ ማህበረሰብ እንዲገነዘቡ በመንግስት በኩል እየተሰሩ ባሉ ስራዎች ማብራሪያ ቢሰጡን። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መኮንን ጎሌሳ። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር በማዕከላችን ተገኝተው ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ አመሰግናለሁ። ወደ ጥያቄ ከመግባቴ በፊት ትንሽ አስተያየት መስጠት እፈልጋለሁ። ሀገራችን ኢትዮጵያ የረጅም ጊዜ ታሪክ ያላት፣ ከነዚህ ውስጥ በተለይ የራሷን ፊደልና የቀን መቁጠሪያ ያላት ሀገር በተለያዩ ጊዜ የሚደርስባትን የወራሪዎች ጥቃት መልሳ መክታ ዳር ድንበሯን ሀገሯን ክብሯን ስታስጠብቅ የነበረች ሀገር ስትሆን በስልሳዎቹ ሰባዎቹ አካባቢ መሪዎች በሚከተሉት ስርዓት
በተለይ በ66 አካባቢ 66 77 አካባቢ ተነስተው በነበሩት ረሃብ እና ድርቅ የሀገሪቱ ክብር የተዋረደበት ሁኔታ እናስታውሳለን። አሁን ከዛን ጊዜ ጀምሮ እርግጥ ሲደረጉ የነበሩ ጥረቶች አሉ። ነገር ግን ክቡርነቶ ክቡር ጠቅላይ ሚኒስትር 2010 ወደ ስልጣን ከመጡበት ጊዜ ጀምሮ ያቺ ወርዳ የነበረችው የሀገሪቱ ክብርና ሞገስ አሁን ከፍ እያደረጉ ያሉበትን ሁኔታ ነው እያስተዋልን ያለ ነው። ይህን ስል በተለይ ልመናን የመሰለ የሚያዋርድ ነገር የለምና በተለይ ስንለምን የነበረው ስንዴ በራሳችን አምርተን ወደ ኤክስፖርት ማውጣት መቻላችን እንደ አንድ ትልቅ ነገር ነው። ለድርቁ መነሻ ምክንያት የሆነው በተለይ የአየር መዛባቱን ለማስተካከል ደግሞ የተጀመረው የዚህ አረንጓዴ አሻራ ሌጋሲ ትልቅ ለውጥ እያመጣ እንደሆነ ከዚህ ጋር በተያያዘ በተለይ ከኮሪደር ልማቱ ጋር በተያያዘ በተለይ በክልል አካባቢ የምንገኝ ህዝቦች ስለ የተሻለ ነገር ሲወራ አዲስ አበባን ነበር የምናይ የነበረው። ለነገር በአሁኑ ጊዜ ግን እነዚህ ነገሮች ወደ ታችም ወርደው በክልላችን ማየት በመጀመራችን ይህ ሁሉ እየሆነ ያለው ክብርነቶ እየሰጡት ያሉት የአመራር ጥበብና ብቃት በመሆኑ ምክንያታዊ ሆኜ ምስጋናዬን ማቅረብ እፈልጋለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር በስድስተኛው የፓርላማ መክፈቻ ንግግር ላይ ክቡር ፕሬዝደንቱ ካደረጉት ንግግር አንዱ የዚህ አባይ ግድብ መመረቅና በተለይ ለሌሎች የሀገሪቱን ልማት ወደ ላቀ ደረጃ የሚያሻግሩ ፕሮጀክቶች እንደ ማዳበሪያ ፋብሪካ አሁን ከነዳጅ ማምረት ጋር የተያያዙ ሌሎች እቅዶች መጀመራቸውን ነበር የገለጹት። እንግዲህ እስካሁን በጅምር ላይ ያሉት ልክ እንደ አባይ ግድብ አልቆ ማየት እንደምንጀምር እርግጠኛ ሆኜ ነው የምናገረው። እያሳዩ ካለው ብቃት ማለት የአመራር ብቃት ይህን ካልኩ የአባይ ግድብ ተገድቦ አልቋል። አባይ ለረጅም ዘመናት በእርግጠኝነት መሬታችንና ወርቃችን እየወሰደ ለጎረቤት ነበር ሲሰጥ የነበረው። ይሄውን ዛሬ ቆሟል። ኢትዮጵያ እንደ ሀገር ብዙ ሳትጠቀም የቆየች ብትሆንም በዚህ ወንዝ ዳርና ዳር ሲኖሩ የነበሩ ህይወታቸውን እዚህ ላይ ትኩረት አድርገው ሲኖሩ የነበሩ ህዝቦች አሉ። በዛ በወንዝ መሙላት ምክንያት ከዛ ያፈገፈጉ አሉ። ስለዚህ ከዚህ ጋር በተያያዘ አሁን በቅርቡ እየሰማን ያለነው ግድቡንም የወንዙንም ከወንዙ መፈጠር ጋር በተያያዘ የተጀመሩ ወደ 28000 ሄክታር መሬት ላይ የሚያርፍ ፕሮጀክት እንደታቀደ የሚል ሀሳብ አለና ጥያቄ በአባይ ግድብ ቀደም ብሎም ጥቅም ሲያገኙ የነበሩ ልዩ ጥቅም ሲያገኙ የነበሩት በዚህ ፕሮጀክት ውስጥ ታቅፈው ልዩ ጥቅማቸው ተከብሮ ተጠቃሚ የሚሆኑበት ምን የታሰበ ነገር አለ የሚል ጥያቄ ነው ያለኝ። አንደኛው ጥያቄ ይሄ ነው። ሁለተኛው እንግዲህ ሀገራችን በተፈጥሮ ማዕድናት በጣም የከበረች እንደሆነ ይታወቃል። ወደ ክልላችን ወደ ቤንሻንጉል ጉሙዝ ክልል ስንሄድ ደግሞ ያ የእውነት ለመናገር ያለው አቅም በሙሉ ወደ ስራ ቢገባ ለክልሉ ብቻ ሳይሆን ለሀገር ሊጠቅም የሚችል እንደሆነ በቅርቡ ክቡርነቶም በክልላችን ተገኝቶ ኩርሙክ ላይ የተከፈተው የወርቅ ፋብሪካ አለ። ከክቡርነቶም እንግዲህ በቴሌቪዥን የሰማነው በአመት እስከ 1 ሚሊዮን የአሜሪካን ዶላር የሚያስገኝ ፕሮጀክት እንደሆነ፣ ስለዚህ እነዚህ ፕሮጀክቶች በተለይ እየተስፋፉ ቢሄዱ ምክንያቱ አካባቢው በሙሉ በማዕድናት የተከበረ እንደመሆኑ መጠን በእብነ በረድ አለ፣ ከሰል ድንጋይ አለ። እነዚህ ቢስፋፉ የሚገኘው ገቢ በጣም ከፍተኛ ነው የሚሆነው እና
ያ ወርቅ ላይ እዛ ኩርሙክ ላይ የተጀመረ ወደ ሌላ አካባቢ ከማስፋት አንጻር በሌሎች ማዕድናት ላይም ስራውን ከማስፋት አንጻር ምን የተያዘ እቅድ አለ የሚለው ነገር ነው የምጠይቀው። በመጨረሻ ጥያቄ ከመንገድ ጋር ነው የሚገናኘው። መንገድ እንግዲህ እንደሚታወቀው የሁሉም መሰረት ነው። ሌላ ነገር ይቅርና ችግር አንድ ህዝብ ችግር እንኳን ቢደርስበት መንገድ ከሌለ እየታሰበ እንኳን እየተፈለገ ሊደረስለት አይቻልም እና ከመንገድ ጋር የሚነሱ ጥያቄዎች እኔ ባሊሳሳት በየጊዜው አሁን በህዝብ ውክልና ወደ ክልሎች በምንሄድበት ጊዜ በዋናነት በህዝብ የሚነሱ ጥያቄዎች የመንገድ ጉዳይ ነው። ስለዚህ በሌላ በኩል የመንገድ በጣም ብዙ በጀት የሚፈልግ ነው፣ ብዙ ሀብት የሚፈልግ ነው። በአንድ ጊዜ ጥያቄዎች መመለስ ላይቻል ይችል ይሆናል። ነገር ግን ቅድሚያ እየሰጡ ለየትኛው ቅድሚያ እየተሰጡ መስጠቱ ተገቢ መስሎ ይሰማኛል። ከዚህ ውስጥ ይህን ማንሳት የፈለኩት በ2011 ክቡርነቶ ወደ ስልጣን ከመጡ በኋላ ክልላችን ሲጎበኙ ህዝብን ሲያወያዩ በህዝቡ ካነሳቸው ጥያቄዎች አንዱ ትልቁ የክልላችን ችግር የመንገድ ችግር ነበር። ያን መሰረት አድርጎ ይመስለኛል ክቡርነቶ በሰጡት አመራር ከ2012 ጀምሮ በ3 ሩት 12 ሎቶች ላይ በጀት ተይዞ እቅድ ተይዞ በበጀትም ተይዞ ኢቭን አንዳንዶቹ አሸናፊዎችም ተለይቶ እስከ ዛሬ ድረስ ግን ወደ ስራ የተገባበት ሁኔታ ያለ። አሁን ይሄ ክልል እንዳጠቃላይ ስንወስድ ነው። ወደ ከዚህ ውስጥ የከማሺ ዞንን ብንወስድ ክቡር ጠቅላይ ሚኒስትር የእውነት ለመናገር የተዘጋ ዞን 5 ወረዳዎችን ይዞ በአሁኑ ጊዜ ከየትኛውም አካባቢ ጋር ሊገናኝ የሚችልበት ሁኔታ ያለ። ስለዚህ እኔ አንድ ከመጽሐፍ ቅዱስ ታሪክ አንድ የሆነ ነገር ማንሳት ፈልጋለሁ። ይቅርታ ስለ እንትን ሳነሳ ማለት ነው። አብርሃም በተለይ የሶዶምና ጎሞራ ኃጢአቱ ስለበዛ መጥፋት እንዳለበት ሲነገር እግዚአብሔር ለአብርሃም ነገረው። አብርሃም ግን ቆሞ ከዚህ ከሚጠፋው ህዝብ ውስጥ 50 የሚሆኑት ንጹሃን ሰዎች አሉ። ለነዚህ ብሎ እግዚአብሔር ይችን ከማጥፋት አይቆጠብም ወይ ብሎ ጠየቀ።